ፊልሙ የሚጀምረው ዲትሮይት ውስጥ ከእናቱ ጋር በሚኖረው የ12 ዓመቱ ድሬ ፓርከር ነው። እናቱ ሸሪ በመኪና ፋብሪካ ውስጥ ትሰራለች። ነገር ግን አንድ ቀን ወደ ቤጂንግ ቻይና ትዛወራለች። ድሬ አሜሪካን ለቆ መሄድ በፍጹም አልፈለገም። ነገር ግን አባቱ ስለሞተ ድሬ ሌላ ምርጫ አልነበረውም። ሳይወድ በግድ ከእናቱ ጋር በረራ አድርጎ ወደ ቻይና ይጓዛል። አዲሱ አፓርታማቸው ሲደርሱ ሃሪ የተባለ ሰው ድሬ ሻንጣውን ወደ ውስጥ እንዲያስገባ ይረዳዋል። ለድሬም በአቅራቢያው ፓርክ እንዳለና ከፈለገ በኋላ መጥቶ መጫወት እንደሚችል ይነግረዋል። ከዚያ በኋላ ሃሪ ይሄዳል። ብዙም ሳይቆይ የሻወር ቤቱ ውሃ በትክክል እንደማይሰራ ይረዳል። ሼሪ የህንፃውን ጥበቃ ከጠየቀች በኋላ ድሬ ጥገና ሰራተኛውን እንዲጠራ ትነግረዋለች። ድሬ ወደ ሚስተር ሃን ይሄዳል። ድሬ ችግሩን ያስረዳል። ነገር ግን ሚስተር ሃን ምግብ ለመብላት ተጠምዶ ነበረ። ምንም ቃል ሳይናገር ትኩር ብሎ ያየዋል። ምቾት ያልተሰማው ድሬ ብቻውን ትቶት ወደ ፓርኩ ይሄዳል። ፓርኩ ውስጥ ድሬ ሜይንግ የተባለች ልጅ ቫዮሊን ስትጫወት ያስተውላል። ወዲያውኑ ይማረካል። ለመላመድም እየሞከረ ከሃሪ እና ከጓደኞቹ ጋር ቅርጫት ኳስ ለመጫወት ይቀጥላል። ነገር ግን እሱ ጎበዝ አይደለም። ሰበብ መደርደሩን ይቀጥላል። በመጨረሻም እንዳይጫወት ይከለክሉታል። ሜይንግን ለማስደመም እየሞከረ ድሬ አንድን አዛውንት ለፒንግ ፓንግ ጨዋታ ይሞክራል። ነገር ግን ሰውየው በቀላሉ ያሸንፉታል። ድሬ እየተጠራጠረ ወደ ሜይንግ ይመለከታል። በግልጽ ተጨንቋል። ሃሪ ድሬ ሄዶ እንዲያናገራት ያበረታተዋል። ድሬ ወደ ሜይንግ ቀርቦ በቻይንኛ ለመናገር ይሞክራል። እሷ ግን በእንግሊዝኛ ትመልስለታለች። ሁለቱ በምቾት ማውራት ይጀምራሉ። ሜይንግ የድሬን ፀጉር ለማየት ፈልጋ ትነካዋለች። ድንገት የቤተሰቧ ጓደኛ ቼንግ ይመጣና ያስቆማታል። እሱ ድሬን መረበሽ ይጀምራል። ድሬም እሷን ለመከላከል ይሞክራል። ነገር ግን ቼንግ በኃይል ገብቶ መሬት ላይ ይዘርረዋል። ድሬ ለመመከት ሲሞክር ቼንግ ይዘውና ደግሞ መሬት ላይ ያላትመዋል። ሃሪ ድሬ አዲስ እንደሆነና እዚህ ነገሮች እንዴት እንደሚሰሩ እንደማያውቅ በማስረዳት ቼንግን ለማረጋጋት ይሞክራል። ቼንግ ይቅር እንዲለው ይጠይቀዋል። ነገር ግን ድሬ ቀድሞውኑ ቢጎዳም ቼንግን ለመስማት ፈቃደኛ አይደለም። አሁንም ቼንግን ለመቋቋም ይሞክራል። ቼንግ በጭካኔ ይደበድበዋል። ድሬንም ክፉኛ አቁስሎት ይተወዋል። ሜይንግ ጣልቃ ገብታ ቼንግ እንዲያቆም በመንገር ድሬን ትረዳዋለች። ነገር ግን አፍሮና ተጎድቶ የነበረው ድሬ ብቻዬን ተይኝ ይላታል። ሁሉም ጥለውት ይሄዳሉ። ድሬ ከእናቱ ተደብቆ ወደ አፓርታማው ይሾልካል። በቀጣዩ ቀን ቁስሉን በሜካፕ ሸፍኖና ቆብ አድርጎ ወደ ትምህርት ቤት ይሄዳል። ነገር ግን የትምህርት ቤቱ ርዕሰ መምህር ቆብን እንዲያወልቅ ይነግሩታል። ሼሪ ፊቱ ላይ ያለውን ምልክት አይታ ምን እንደተፈጠረ ትጠይቀዋለች። ድሬ ከአልጋ ላይ ወደኩ ብሎ ይዋሻል። በምሳ ሰዓት ድሬ ሜይንግን እንደገና ያገኛታል። ቼንግ ፍቅረኛዋ እንደሆነ ይጠይቃታል። እሷ ግን ቼንግ የቤተሰብ ጓደኛ ብቻ እንደሆነ ትገልጻለች። ወላጆቻቸው ስለሚተዋወቁ ነው እሱም ይከታተላት። ይህን ከተናገረች በኋላ ትሄዳለች። ከጥቂት ደቂቃዎች በኋላ ቼንግ ይመጣል እና የድሬን ምሳ መሬት ላይ ይደፈዋል። ድሬ ከእሱ ጋር ይጨቃጨቃል። ነገር ግን ርዕሰ መምህሯ ያባረሯቸዋል። ተናዶና ተበሳጭቶ ድሬ ወደ ቤት ይሄዳል። ከቲቪ እንቅስቃሴዎች በመቅዳት ማርሻል አርትን መለማመድ ይጀምራል። ከጥቂት ጊዜ በኋላ ሚስተር ሃን መታጠቢያ ቤቱን ለመጠገን ይመጣል። ችግሩን ካሳየ በኋላ ድሬ ወደ ልምምዱ ይመለሳል። ጃኬቱን መሬት ላይ ወድቋል። ሼሪ በትክክል እንዲሰቅለው ትነግረዋለች። ነገር ግን ድሬ በድፍረት ይመልስላታል። እሷ ትገስጸዋለች እና ጃኬቱን እንዲያስቀምጥ ታደርገዋለች። ሚስተር ሃን ሁሉንም ነገር በዝምታ ይታዘባል። በቀጣዩ ቀን ትምህርት ቤት ድሬ ቼንግና ጓደኞቹን ለማስወገድ ይሞክራል። ሜይንግ ከአስተማሪው ጋር ወደምትለማመድበት የሙዚቃ ክፍል ይሾልካል። እሷ ቫዮሊን በሚያምር ሁኔታ ትጫወታለች። ነገር ግን አስተማሪዋ ብዙም አያደንቋትም። ድሬ ሜይንግን ለምን እንደምትለማመድ ይጠይቃታል። በሚቀጥለው ወር ለቤጂንግ ሙዚቃ አካዳሚ ኦዲሽን እንዳለና ለዚያ እየተዘጋጀች እንደሆነ ትነግረዋለች። አስተማሪዋ ሲመለስ ድሬ ክፍሉን ለቆ ይወጣል። ውጭ ቼንግና ጓደኞቹ ድሬን እንደገና ከበቡት። ቦርሳውን መሬት ላይ ይጥሉትና ያንገላቱታል። ከትምህርት በኋላ ድሬ ከእናቱ ጋር ወደ ገበያ ይሄዳል። እዚያ የማርሻል አርት ማሰልጠኛ ክለብ ያስተውላል። ጓግቶ እናቱን ወደ ውስጥ ይዟት ይገባል። ብዙ ልጆች ኮንግፉ እየተለማመዱ ነው። ከእነሱ መካከል ቼንግና ጓደኞቹ ይገኛሉ። ድሬ ባያቸው ቅስበት በፍጥነት ዘወር ብሎ ከክለቡ ይወጣል። ይህ ደግሞ የድሬ እውነተኛ ጉዞ ጅማሬ ብቻ ነው። ሼሪ ምን እንደተፈጠረና ለምን በድንገት ከክለቡ እንደወጣ ድሬን ትጠይቀዋለች። በእንባ እየታጠበ ድሬ እንዲህ ይላል፣ እዚህ ከመጣን ሳምንት እንኳን ሞላንም፣ ግን ዓመታት የቆየን ያህል ይሰማኛል። ይህ ቦታ አስከፊ ነው። እዚህ ምንም ነገር አልወድም። ወደ ቤት ወደ አሜሪካ መመለስ እፈልጋለሁ። ሼሪ በእርጋታ እውነቱን ትነግረዋለች። ለእኛ በአሜሪካ የቀረልን ምንም ነገር የለም። አሁን ቤታችን ይህ ነው እና እዚህ መቆየት አለብን።
ሙሉ በሙሉ ተስፋ በመቁረጥ ድሬ ጥሏት ይሄዳል። ሚስተር ሃን ሁሉንም ነገር ከሩቅ ይታዘባል። ለመጀመሪያ ጊዜም ለልጁ በእውነት ያዝንለታል። በቀጣዩ ቀን ድሬ በድብቅ ቼንግና ጓደኞችን ይከታተላል። ከበላያቸው ሆኖ ይደብቃል። በላያቸው ላይ የቆሸሸ ውሃ ይደፋባቸዋል። ነገር ግን ቼንግ ያየዋል እና ወዲያውኑ ከጓደኞቹ ጋር ማሰደድ ይጀምራል። ድሬ ለመሮጥ ይሞክራል። ነገር ግን ብዙም ሳይቆይ መንገዱ እንደተዘጋ ይረዳል። የቼንግ ጓደኞች ይይዙታል። ቼንግም ድሬን ሆዱ ላይ በመምታት ይጀምራል። ድሬ ክፉኛ ቆስሏል። ከልጆቹ አንዱ ድሬ ቀድሞውኑ እንደተጎዳና ከዚህ በላይ መደብደብ እንደማያስፈልገው ለቼንግ ይነግረዋል። ነገር ግን ቼንግ አስተማሪያችን ያስተማረንን ረሳህ እንዴ? ለጠላታችን ምህረት ማሳየት የለብንም። ምህረት ድክመት ነው። እናም በዚህ ድሬን እንደገና ያጠቀዋል። ድንገት ሚስተር ሃን ብቅ ይላል። የቼንግን እጅ ይዞ ወደ ጎን ይወረውረዋል። ቼንግ ሊመታው ይሞክራል። ነገር ግን ሚስተር ሃን ያለምንም ጥረት መሬት ላይ ይዘርረዋል። ተቆጥተው የቼንግ ጓደኞች በአንድነት ሚስተር ሃን ላይ ይሮጣሉ። ነገር ግን ሚስተር ሃን እውነተኛ የኩንግፉ ጌታ ነው። እሱ በፍጹም አያጠቃቸውም። እሱ በቀላሉ በእርጋታ ወደ ጎን በመሸሽ እንቅስቃሴያቸውን ያስወግዳል። በግርግሩ ውስጥ ቼንግና ጓደኞቹ እርስ በርሳቸው ይደባደባሉ። ምንም ያህል ቢሞክሩ ሚስተር ሃን ላይ አንዲት ምት ማሳረፍ አይችሉም። በኋላ ሚስተር ሃን ድሬን ወደ ቤቱ ይወስደዋል። ፋየር ካምፒንግ የተባለ ባህላዊ የቻይና ሕክምና ዘዴን በመጠቀም የድሬን የውስጥ አካል ጉዳት ሙሉ በሙሉ ያክመዋል። ህመሙ ይጠፋል። በመገረም ድሬ እንዲህ ሲል ይጠይቃል፣ እንዴት ሳትመታቸው ብቻህን ሁሉንም አሸነፍካቸው? ኩንግፉን የተማርክ እና ለማን አስተምረህ ታውቃለህ? ሚስተር ሃን እንዲህ ሲል ይመልሳል፣ ኩንግፉን ከአባቴ ተማርኩ፣ ለማንም ግን አስተምሬ አላውቅም። ድሬ አመንትቶ እንዲህ ሲል ይጠይቃል፣ ላዋረደኝ ቼንግ በቀል እንድመልስ ኩንግፉ ታስተምረኛለህ ብሎ ይጠይቃል። ሚስተር ሃን ራሱን በመነቅነቅ ኩንግፉ ለራስ መከላከልና ለውስጣዊ ሰላም ነው፣ አንተ ግን ለመዋጋት ልትጠቀምበት ትፈልጋለህ ይላል። ድሬ ለቼንግና ለጓደኞቹ ማንም ይህንን አላስተማራቸውም ብሎ ይጠይቃል። ሚስተር ሃን የልጆቹ ጥፋት አይደለም፣ እነሱ አስተማሪያቸው ያስተማራቸውን ብቻ ነው እያደረጉ ያሉት፣ ለምን ሂደን ከአስተማሪያቸው ጋር አንነጋገርም ይላል። ሃን ድሬን ወደ ፋይቲንግ ድራገን ኩንግፉ ክለብ ይወስደዋል። በውስጡ ሁለት ተማሪዎች እየተለማመዱ ነው። አንደኛው ተማሪ ሌላኛውን መሬት ላይ ይዘርረዋል። ነገር ግን ከዚህ በላይ ከማጥቃት ይልቅ ይቆማል። ይህ ማስተር ሊን ያስቆጠዋል። ተማሪውን በጥፊ ይመተዋል እና ገፍቶ ያባረረዋል። እንዲህ ብሎ ይጮሃል፣ ጠላትህ ሲሸነፍ አታቁም። በክፍል ውስጥም ይሁን በውድድር ምንም ምህረት አታሳይ። ጠላትህ ህመም ሊሰማው ይገባል። ስለዚህ በድጋሜ አንተን ለመጋፈጥ አይዳፈርም። ቼንግ ለማስተር ሊ እኛን ያጠቃን ሰውዬ ይህ ነው ይላል። ማስተር ሃን በእርጋታ እንዲህ ሲል ይመልሳል፣ ሁሉም ተማሪዎችህ ድሬን በአንድነት አጠቆት። ለዚህ ነው እኔ ጣልቃ የገባሁት። አንድ በአንድ ቢመጡ ኑሮ ጣልቃ አልገባም ነበረ። ማስተር ሊ ድሬን እዚያው ከቼንግ ጋር እንዲዋጋ ይሞክረዋል። ነገር ግን ማስተር ሃን ፍልሚያውን እምቢ ብሎ ከድሬ ጋር መውጣት ይጀምራል። ማስተር ሊ ያስቆማቸዋል እና እንዲህ ይላል፣ መጀመሪያ በተማሪዎች ጣልቃ ገባ፣ አሁን ደግሞ ወደ ክለብ የገብተህ ያለ ፍልሚያ መውጣት የምትችል ይመስልሃልን? ያ አይሆንም። ከእናንተ አንዱ መዋጋት አለበት። ሚስተር ሃን በእርጋታ እንዲህ ሲል ይመልሳል፣ ድሬ ይዋጋል፣ ነገር ግን በውድድሩ ላይ ብቻ። እስከዚያው ድረስ ተማሪዎች ሊረብሹት አይገባም። ማስተር ሊ ተማሪዎቹ እስከ ውድድሩ ድረስ ድሬን እንዳይነኩት ያዛል። ከዚያም ሚስተር ሃንን ያስጠነቅቃል፣ ካልመጣ ሁለታችሁንም ላስቆጫችሁ እችላለሁ። ሚስተር ሃን ድሬን ይዞ ይወጣል። ውጭ ድሬ ደንግጦ እንዲህ ይላል፣ አሁን ምንድን ያደረግከው? በፊት ቼንግ በድብቅ ነበር የሚመታኝ፣ አሁን ግን በውድድሩ በሰዎች ፊት ይመታኛል። ከእሱ ኩንግፉ ጋር እንዴት ነው የሚወዳደረው? ሚስተር ሃን በጽናት እንዲህ ሲል ይመልሳል፣ ያ ሰው ኩንግፉ አያስተምርም፣ እሱ የሚያስተምረው ጭካኔን ነው። መጨነቅ አያስፈልግም፣ እኔ እውነተኛ ኩንግፉ አስተምርሃለሁ። ይህን ሲሰማ ድሬ በጣም ይደሰታል። በሚቀጥለው ቀን ጠዋት በማለዳ ተነስቶ ወደ ሚስተር ሃን ቤት ይሮጣል። እሱን ለማስደመም እየሞከረ ድሬ ሞኝ እንቅስቃሴዎችን ማሳየት ይጀምራል። ነገር ግን አንዱን የሚስተር ሃን የአበባ ማስቀመጫ ይሰብራል። ሃን አንድ የእንጨት ምሰሶ ያቆምና ድሬ ጃኬቱን እንዲሰቅል ይነግረዋል። ድሬ ልክ እንደተባለው ያደርጋል። ከዛም ሚስተር ሃን ጃኬቱን እንዲያወርድና እንዲለብሰው ይነግረዋል። ድሬ መመሪያውን ደጋግሞ ይከተላል። ሚስተር ሃን ጃኬቱን እንዲለብስ እንዲያወልቅና መልሶ እንዲሰቅለው ያዘዋል። ድሬ ይህን ለምን እንደሚያደርግ አያውቅም። ነገር ግን ሌላ ምርጫ ስለሌለው ስራውን ደጋግሞ መስራቱን ይቀጥላል። ከልምምድ በኋላ ድሬ ወደ ቤት ይሄዳል እና ጃኬቱን በቦታው በንጽህና ይሰቅላል። እናቱ ትገረማለች፣ ምክንያቱም ድሬ ይህን በፍጹም አድርጎ አያውቅም። በቀጣዩ ቀን ትምህርት ቤት ሜይንግ ስለ ቺ ፌስቲቫል ምሽት ለድሬ ትነግረዋለች። እንደ ቻይና የፍቅረኞች ቀን እንደሆነ ትገልጽለታለች። እንዲመጣ ትጋብዘዋለች እና ከትምህርት በኋላ ሻዶው ቲያትር ጋር እንደሚገናኙ ትነግረዋለች። ድሬ ለልምምድ ወደ ሚስተር ሃን ቤት ይመለሳል። በዚያ ጊዜ ወደ ውስጥ ከመግባቱ በፊት ጃኬቱን ለመደበቅ ይሞክራል። ነገር ግን ሚስተር ሃን ቀድሞውን ያውቃል።
ድሬ ጃኬቱን እንዲያመጣና ያንኑ ስራ እንዲቀጥል ያደርገዋል። በዝናብ ውስጥ እንኳን ጥላ በራሱ ላይ ይዞ ድሬ የጃኬቱን ልምምድ እንዲቀጥል ያደርገዋል። በመጨረሻም ድሬ እንዲህ ይላል፣ አሁን ገባኝ፣ እናቴን እንዳከብር እያስተማርከኝ ነው። ለእሷ በዚህ መልኩ በመመላለሴ ደስተኛ እንደነበረች ተረድቻለሁ። ልክ በዚህ ጊዜ ሸሪ ትመጣለች። ለፌስቲቫሉ እንደዘገዩና ለሚስተር ሃንም ትኬት እንዳመጣች ትናገራለች። ሚስተር ሃን እምቢ ለማለት ቢሞክርም በመጨረሻ ከእነሱ ጋር ለመሄድ ይስማማል። ፌስቲቫሉ ላይ ድሬ ሰበብ ፈጥሮ ወደ ጥላ ቲያትር ይሾልካል። እዚያ ሜይንግን ያገኛታል እና የዘፈን ሲዲ ይሰጣታል። ብዙም ሳይቆይ ልዩ የአሻንጉሊት ትርኢት ይጀምራል። ሚስተር ሃን እና ሸሪም ለማየት ይመጣሉ። ሜይንግ ከትርኢቱ በስተጀርባ ያለውን ታሪክ ትገልጻለች። ስለ አንዲት አማልክትና ፍቅረኛዋ ነው። የአማልክቲቱ አባት ሰማይ ላይ ወንዝ በመፍጠር ለዘላለም ይለያቸዋል። ለፍቅረኛሞቹ በማዘን የሰማይ ወፎች ሁሉ በዓመት አንድ ጊዜ በአንድነት በመሆን ድልድይ ይሰራሉ። ስለዚህ ሁለቱ ፍቅረኛሞች ቢያንስ አንድ ምሽት አብረው ማሳለፍ ይችላሉ። ድሬ ለሜይንግ ቃል ይገባል። በውድድሩ ላይ መጥተሽ እኔን የምታይኝ ከሆነ እኔም የሙዚቃ አካዳሚ ኦዲሽን እገኛለሁ። ሜይንግ ፈገግ ብላ ለመምጣት ቃል ትገባለች። ሁለቱ በግልጽ ይዋደዳሉ። በዚያ ቅጽበት ፈጣን መሳሳም ይለዋወጣሉ። ከፕሮጀክተሩ ፊት ለፊት ስለተቀመጡ በጥላው ላይ ምስላቸው ብቻ ይታያል። ተመልካቾች ይገረማሉ። ነገር ግን እነማን እንደሆኑ ማንም አያውቅም። በቀጣዩ ቀን ድሬ ለልምምድ ወደ ሚስተር ሃን ቤት ይመለሳል። ነገር ግን እንደገና ሚስተር ሃን የጃኬቱን ስራ እንዲሰራ ይነግረዋል። በዚህ ጊዜ ድሬ ትዕግስቱን ያጣል። እንዲህ ይላል፣ አሁን ገባኝ፣ ሰዎችን ማክበር አለብኝ። ይህንን ጃኬት 100 ጊዜ አድርገዋለሁ፣ ግን እዚህ ሁሉ ጥቅም ምንድን ነው? ይሄ ቼንግን እንዳሸነፍ እንዴት እንደሚረዳኝ አይታየኝም በማለት ድሬ ዞር ብሎ መውጣት ይጀምራል። ሃን ያስቆመዋል እና ጃኬቱን እንዲለብስ ይነግረዋል። ድሬ እጁን ሲዘረጋ ሚስተር ሃን ድንገት ይጎትተዋል እና እንደገና እንዲለብሰው ይነግረዋል። ድሬ ጃኬቱን እንደሚለብስ ያስመስል። ወዲያውኑ ሚስተር ሃን እጁን ይይዘዋል። ሚስተር ሃን እንዲህ ሲል ያስረዳዋል፣ ይህንን እንቅስቃሴ ደጋግመህ እንድታደርግ ያደረኩት የጡንቻ ሰውነትን መስል ሜሞሪ ለመገንባት ነው። ድንገት ሚስተር ሃን ያጠቃዋል። ነገር ግን በዚህ ጊዜ አንድ ነገር የተለየ ነው። ድሬ ሳያስበው የጃኬቱን እንቅስቃሴዎች ያስተውላል። ያለ ምንም ሐሳብ እያንዳንዱን ጥቃት ይከላከላል። እያንዳንዱ ምት በጥሩ ሁኔታ ያስወግዳል እና በመጨረሻ ሚስተር ሃንን ወደ ኋላ ይገፋዋል። ሚስተር ሃን ፈገግ ብሎ እንዲህ ይላል፣ ኩንግፉ በምናደርገው ነገር ሁሉ ውስጥ አለ። እንዴት እንደምትንቀሳቀስ፣ እንዴት እንደምትኖርና ሌሎች እንዴት እንደምንይዝ ኩንግፉ በሁሉም ቦታ አለ። አንተ ብቻ እንዴት ማየት እንዳለብህ መማር አለብህ። ከዚያም ሚስተር ሃን ድሬን በባቡር ጉዞ ይወስደዋል። ድሬ አሁን ምን እየተማርን ነው ብሎ ይጠይቃል። ሚስተር ሃን ዛሬ ስለ ሰውነት ውስጣዊ ጉልበት አስተምርሃለሁ። ቺ በእኛ ውስጥ ይፈሳል። እውነተኛ ጥንካሬ የሚመጣው ከእሱ ነው ይላል። ከባቡር ከወረዱ በኋላ ሚስተር ሃን ድሬን ተራራ ላይ ወዳለ አንድ ጥንታዊ ቦታ ይወስደዋል። ድሬ በአንድ እግሯ ቆማ ከአንድ እባብ ኮብራ ጋር ፊት ለፊት ስለተጋፈጠች ሴት ያስተውላል። እሷ የእባቡን እንቅስቃሴ የምትቀዳ ትመስላለች። ነገር ግን ሚስተር ሃን ድሬን ጠርቶ ድራገን ወል ወደሚባል ቦታ ይወስደዋል። ሚስተር ሃን እኔ በአንተ እድሜ ሳለሁ ከአባቴ ጋር እዚህ መጥቻለሁ። እሱ የድራጎን ወል ውሃ አስማታዊ ኩንግፉ ውሃ እንደሆነና ከጠጣው ማንም ሊያሸንፍ እንደማይችል ነግሮኛል ይላል። በደስታ ድሬ ውሃውን ይጠጣል። ከዚያም ያቺ ሴት እንዴት ወደ ኮብራው ተጠግታ መቆምና እንቅስቃሴውን መግዳት ቻለች ብሎ ይጠይቃል። ሚስተር ሃን በእርጋታ በትኩረት አልተመለከትክም፣ እሷ እባቡን አልነበረም የምትቀዳው፣ እባቡ ነበር እሷን የሚቀዳት ይላል። ነጸብራቁን ውሃው ላይ ያሳየውና እንዲህ ይላል፣ እሷ እንደረጋ ውሃ ነበረች። አእምሮዋና ልቧ ሙሉ በሙሉ ሰላማዊ ነበር። ኮብራው የራሱን ነጸብራቅ በእሷ መረጋጋት ውስጥ አየ እና እንቅስቃሴዋን ተከተለ። ድሬ ታዲያ እሷ ምንም ሳታደርግ ኮብራውን ተቆጣጠረችውን ብሎ ይገነዘባል። ሚስተር ሃን ምንም አለማድረግና በረጋ አእምሮ ዝም ብሎ መቆም መካከል ትልቅ ልዩነት አለ። ይህንን በቅርቡ ትረዳዋለህ ይላል። የቀርከሃ እንጨቶች በመጠቀም ሚስተር ሃን ድሬን እንደገና ማሰልጠን ይጀምራል። ድሬ በደስታ እኔም ሰዎችን መቆጣጠር ፈልጋለሁ፣ ያንን እንቅስቃሴ መማር ፈልጋለሁ ይላል። ሚስተር ሃን ያ የኮብራ እንቅስቃሴ ይባላል። እሱን ለመለማመድ እድሜ ልክ ይፈጃል። ሌሎችን ከመቆጣጠር በፊት መጀመሪያ አእምሮንና ራስን መቆጣጠር አለብህ ይላል። ምሽት ሲሆን ባቡር ወደ ቤት ይመለሳል። ድሬ በጣም ዝሏል። በሚስተር ሃን ትከሻ ላይ ይተኛል። ሚስተር ሃን በእርጋታ ተሸክሞ ቤት ያደርሰውና አልጋ ላይ ያስተኛዋል። ድሬ በኮብራው እንቅስቃሴ ተማርኳል። በልምምድ ወቅት የኮብራው ላይ የሴቲቱን ምስሎች መሳል ይጀምራል። ሚስተር ሃን በመጀመሪያ መጋረጃ ይለቅና ድንገት ከበስተጀርባው ያጠቀዋል። ይህ ለድንገተኛ ጥቃቶች ምላሽ መስጠትን ያስተምረዋል። መጀመሪያ ላይ ድሬ ይቸገራል፣ እንዲያቆም ይጠይቃል። ነገር ግን ሚስተር ሃን አይስማማም። በኋላ ድሬ ስለ ነገው ልምምድ ይጠይቃል። ሚስተር ሃን ገመድን በጣም ከወጠርከው ይበጠሳል፣ ነገ አንለማመድም፣ እረፍት ያስፈልግሃል ይላል። ድሬ በጣም ይደሰትና ወደ ትምህርት ቤት ይሄዳል።
እዚያም ሜይን ግን ያገኛታል። ያ ምሽት የኦዲሽን ቀን ነው። እሷን በጣም ተጨንቃል። እሷን ለማበረታታት ድሬ ከትምህርት ቤት ይቀራል እና ቀኑን ሙሉ ይዟት ይወጣል። ይስቃሉ፣ ቦታዎችን ይቃኛሉ እና ጊዜያቸውን ያሳልፋሉ። ነገር ግን ብዙም ሳይቆይ ሜይንግ ከአባቷ ስልክ ይደርሳታል። ኦዲሽን ሊጀምር ነው። አባቷ በመኪና ሊወስዳት ይመጣሉ። ሜይንግ ህይወቷ ሊቀየር ወደሚችለው ቅጽበት ትሄዳለች። ድሬም ወደ ኦዲሽኑ ይሮጣል። የሜይንግ አፈጻጸም አስተማሪዋን አላስደሰተም። ነገር ግን ድሬ ቆሞ ያጨበጭብላታል። አባቷ በዚህ አልተደሰቱም። ለሜይንግ ከድሬ ጋር ጓደኝነት ማቆም እንዳለባት ይነግሯታል። እንባዋን እየተቆጣጠረች ሜይንግ ይቅርታ ትጠይቃለች። ይቅርታ ግን ዳግመኛ መገናኘት አንችልም። አብሮ መሆን ለወደፊት ህይወት ወይም ለስራ ጥሩ አይደለም በማለት ትናገራለች። ከዚያም ከወላጆቿ ጋር ትሄዳለች። ድሬ ልቡ ተሰብሯል። ሁሉንም ለመርሳት ወደ ሚስተር ሃን ቤት ይሄዳል። እዚያ ሲደርስ ግን ሚስተር ሃን ለቀናት ሲጠግኑት የነበረውን መኪና በመዶሻ ሲሰባብሩ ያያቸዋል። ድሬ ምን እየተፈጠረ እንደሆነ አይረዳም። በአቅራቢያው ባዶ ጠርሙሶችን ያስተውላል። ሚስተር ሃን እየጠጡ እንደነበረ ይረዳል። ለምን እንዲህ ታደርጋለህ ብሎ ይጠይቃል። ሚስተር ሃን ሳይመልስ መኪና ውስጥ ገብቶ በዝምታ ይቀመጣል። ድሬ የተቀደደ የጋዜጣ ቆራጭ ያገኛል። ስለ መኪና አደጋ ያወራል። አንዲት ሴትና አንድ ህፃን የተገደሉበት አደጋ። ድሬ መኪና ውስጥ ይገባል። ለምን መኪናውን አጠፋው ብሎ ይጠይቃል። ሚስተር ሃን የሚስታቸውንና የልጃቸውን ፎቶ ሰጥተውት እንዲህ ይላሉ። በዚህ ቀን ሚስቴና ልጄ በመኪና አደጋ ሞቱ። ሚስቴ ዘፈን ትወድ ነበር፣ ለእኔ ብቻ ትዘፍንልኝ ነበር። ይህን ሲሉ ሚስተር ሃን በእንባ እየታጠቡ መዝፈን ይጀምራሉ። ድሬ ፎቶዎችን እያየ አደጋው እንዴት እንደደረሰ ይጠይቃል። ሚስተር ሃን እንዲህ ሲል ያስረዳል። እኔ ነበርኩ የምነዳው። ስለሆነ ነገር እየተጨቃጨቅን ነበረ። በጣም ስለተናደድኩ መኪናውን መቆጣጠር አቃተኝ። አደጋውም ያን የደረሰ። በከፍተኛ ስሜት እያለቀሱ ይቀጥላሉ። ከሁሉም የከፋው ነገር ስለምን እንከራከር እንደነበር እንኳን አላስታውስም። በየዓመቱ ይህንን መኪና እጠግነዋለሁ። በዚህ ቀን ደግሞ አስታውስ ይሆናል በሚል ተስፋ እንደገና አጠፋዋለሁ። ግን በፍጹም አላስታውስም። ሚስተር ሃን ያለማቆም ማልቀስ ይጀምራሉ። የድሬም አይኖች በእንባ ይሞላሉ። ነገር ግን ድሬ በእርጋታ ሚስተር ሃንን ከመኪናው እንዲወጡ ይረዳቸዋል። እንደገናም እንዲያሰለጥኑት ይጠይቃቸዋል። ሚስተር ሃን እንባቸውን ይጠርጉና ስልጠናውን ይቀጥላሉ። ከጥቂት ጊዜ በኋላ ሼሪ ትመጣለች። ድሬ በቁም ነገር ሲለማመድ ማየቷ እጅግ ያስደስታታል። ከቀናት ጠንካራ ስልጠና በኋላ ድሬ በኮንግፉ በጣም ጠንካራና በራሱ የሚተማመን ይሆናል። ሚስተር ሃን ወደ ውድድሩ ሜዳ ይወስዱታል። ለድሬ እንዲህ ይሉታል። ስለ ማሸነፍ ወይም መሸነፍ አታስብ፣ በክብር ብቻ ተዋጋ፣ አክብሮትን አትርፍ። ያኔ እነዚያ ልጆች መረበሻቸውን ያቆማሉ። ሚስተር ሃን ለድሬ የኮንግፉ ዩኒፎርም በስጦታ ይሰጡታል። ድሬ በጣም ይደሰታል። ሚስተር ሃን በመቀጠል እንዲህ ይላል። አንድ ጠቃሚ ነገር አስተማርከኝ። ህይወት ብዙ ጊዜ ትጥለናለች፣ ነገር ግን መልሶ መቆም ሁልጊዜ የኛ ምርጫ ነው። ከዛም ድሬ አቅፏቸው እንዲህ ይላል። አንተ የቅርብ ጓደኛዬ ነህ፣ እናም እርዳታ ያስፈልገኛል። በአንድነት በቻይነኛ ደብዳቤ ይጽፋሉ። ድሬ ወደ ሜይንግ ቤት ይሄዳል። ለአባቷ ደብዳቤውን እያነበበላቸው እንዲህ ይላል። በእኔ ምክንያት ቤተሰቦ ለእረፍት ተጋልጧል። ነገር ግን ሜይንግ በጣም ጥሩ ጓደኛ ናት። እሷ ጋር መሆኔ አንድ እውነተኛ ጓደኛ ህይወትን ሊቀይር እንደሚችል አስተምሮኛል። አንድ እድል ከሰጡኝ ምርጥ ጓደኛ ለመሆንና ህይወቷ የተሻለ እንዲሆን ለመርዳት ቃል እገባለሁ። የሜይንግ አባት በቻይነኛ ይመልሳሉ። ሜይንግ በፈገግታ ትተረጉመዋለች። ውድድርህን ለመመልከት እንደምመጣ ቃል ገብቻለሁ። በእኛ ቤተሰብ ደግሞ ቃል አይታጠፍም። ስለዚህ ስትዋጋ ለማየት እዚያ እገኛለሁ። ድሬ በደስታ ይወጣል። በቀጣዩ ቀን ውድድሩ ይጀምራል። ሜይንግ ከወላጆቿ ጋር የድሬን ፍርሚያ ለማየት ትመጣለች። ቼንግ ሲዋጋ በማየቱ ድሬ ይጨነቃል። በመጀመሪያው ግጥሚያ ፍርሃት ይቆጣጠረዋል እና ከሜዳው ይወጣል። ሚስተር ሃን ያረጋጉትና ምንም የሚያስፈራ ነገር እንደሌለ ይነግሩታል። ልምምድን ብቻ አስታውስ ይሉታል። በቃላቸው ተነሳስቶ ድሬ ወደ ሜዳው ይመለሳል እና በቀላሉ ተቃዋሚ መሬት ላይ ይዘርረዋል። ተቃዋሚው እንደገና ሲያጠቃ ድሬ ጠንካራ ምት ራሱ ላይ ያሳርፍበታል። ግጥሚያውን በቆራጥነት ያሸንፋል። ድሬ አንድ በአንድ ማሸነፍ ይቀጥላል። የፋይቲንግ ድራገን ክለብ ተማሪዎች ማሸነፋቸውን ቀጥለው ወደ ሜዳው ይቀርባሉ። ቼንግ የግማሽ ፍጻሜ ደርሶ የተካኑ ተቃዋሚዎችን በጭካኔ ያሸንፋል። ድሬም የግማሽ ፍጻሜ ይደርሳል። ቀጣይ ፍልሚያው ከሊያንግ ጋር ይሆናል። እሱም የፋይቲንግ ድራገን ክለብ ዋነኛ ተማሪ ነው። የመጨረሻ ፈተና እየቀረበ ነው። ማስተር ሊ ሊያንግን ወደ ጎን ጠርተው በቅዝቃዜ እንዲህ ይሉታል። ድሬን እንድታሸንፈው አልፈልግም፣ እግሩን እንድትሰብረው ፈልጋለሁ። በአስተማሪው ትዕዛዝ መሰረት ሊያንግ ትክክለኛውን ጊዜ ጠብቅና በተደጋጋሚ የድሬን የቆሰለ እግር ያጠቃል። ድሬ በህመም ይወድቃል። በጭካኔውና ፍትሃዊ ባልሆነ ጥቃቱ ምክንያት ሊያንግ ከውድድሩ ይሰረዛል። ድሬ ከፍተኛ ህመም ላይ ነው። ወደ ዶክተር ይወሰዳል። ዶክተሩም የእግሩ ጉዳት በጣም ከባድ እንደሆነና ፍልሚያውን መቀጠል እንደማይችል ይናገራል። ድሬ እናቱንና ሜይንግን ወደ ውጭ እንዲወጡ ይጠይቃል። ከዚያም ሚስተር ሃንን እያየ እንዲህ ይላል። ታውቃለህ፣ ይህንን ውድድር ማሸነፍ እችል ነበር። እባክህ ፋየር ካምፒንግ ተጠቅመህ አክመኝ። ሚስተር ሃን በዝግታ ይመልሳሉ። ከዚህ በላይ መዋጋት አያስፈልግም። ማሳየት ያለብን አስቀድመህ አሳይተሃል። እንዲህም ስትሰቃይ ማየት አልችልም። ድሬ ይመለከተውና እንዲህ ይላል። በህይወት ውስጥ ሁሉም ሰው እንደሚወድቅ ነገር ግን መልሶ መቆም የኛ ምርጫ እንደሆነ ያስተማርከኝ አንተ ነህ። እንደገና መቆም እፈልጋለሁ። ስለዚህ ትረዳኛለህ።
ሚስተር መሃን መልስ የላቸውም። በከባድ ልብ ድሬን ለማከም ፋየር ካምፒንግን ይጠቀማሉ። ህመሙ ይቀንሳል፣ ነገር ግን ጉዳቱ ጥልቅ ነው። ድሬ መራመድ አይችልም፣ ክፉኛ ያነክሳል እና በእንዲህ እንዳለ ዳኛው የድል ዋንጫውን ለቸንግ ሊሰጡ ሲሉ ድንገት ድሬ ወደ ሜዳ ይገባል። ተመልካቹ በከፍተኛ ድምጽ ይጮሃል። ድሬና በቸንግ መካከል የመጨረሻ ፍልሚያ ይጀምራል። መጀመሪያ ላይ ድሬ በድፍረት ይዋጋል፣ ነገር ግን ቸንግ በኃይል ከሜዳው ያስወጣዋል። ድሬ እየታገለ ይቆማል እና ወደ ሜዳው ይመለሳል። በዚህ ጊዜ ቸንግን ተከታታይ 2 ጊዜ ይዘርረዋል። 2 ነጥብም ያገኛል። ተመልካቹ በደስታ ይጮሃል። ማስተር ሊ በንዴት ቸንግን ጠርተው እግሩን እንድትሰብረው ይፈልጋሉ ብለው ያንሾካሽካሉ። ቸንግ ደንግጧል። እሱ በውድድሩ ሕግ መሰረት እየተዋጋ ነበር። አሁን ግን አስተማሪው ድሬን በጽኑ እንዲያቆስለው እያዘዙ ነው። ምርጫ በማጣት ቸንግ እንደገና የድሬን የቆሰለ እግር ያጠቃል። ውጤቱ አሁን እኩል ለእኩል ነው። 1 ነጥብ አሸናፊውን ይለያል። ድሬ በኃይለኛው ህመም ላይ ነው። በ2 እግሩ መቆም ስለማይችል ወደ ኮብራ እንቅስቃሴ አቋም ይገባል። ይህን በማየታቸው ሚስተር ሃን ይደነቃሉ። ድሬ ሙሉ በሙሉ ይረጋጋል። አንገቱን ወደ ጎን ቀስ እያለ ያንቀሳቅሳል። ቸንግም ሳያውቀው እንቅስቃሴውን መቅዳት ይጀምራል። ድንገት ቸንግ ወደ ፊት ይወረወራል። ነገር ግን ድሬ ጥቃቱን ያስወግዳል። በአየር ላይ ተገልብጦ በኃይል ቸንግን ፊቱ ላይ ይመተዋል። ቸንግ መሬት ላይ ይዘረራል። ድሬ የግጥሚያውን ያሸንፋል። መላው ሜዳ በጭብጨባና በደስታ ይሞላል። በአንድ ጥልቅ የአክብሮት ቅጽበት ቸንግ የሻምፒዮኗን ዋንጫ ወስዶ ለድሬ ራሱ ይሰጠዋል። ድሬ በኩራት ይቀበለዋል። ቸንግና ጓደኞቹ በአክብሮት ይሰግዱለታል እና ሚስተር ሃንን ማስተር ብለው ይጠሯቸዋል። ሚስተር ሃንና ድሬ እርስ በርሳቸው ይተያያሉ። ሁለቱም ፈገግ ይላሉ። ሁለቱም ይኮራሉ። በድሉ ብቻ ሳይሆን በመንገዳቸው ላይ ባሉት ድፍረትና አክብሮት። ይህ ታሪክ ካነቃቃችሁ፣ የራሳችሁን ውጊያዎች እንድታሸንፉ ካስታወሳችሁ ይህንን ቪዲዮ ላይክ ማድረግ፣ እንደዚህ ያሉ ጠንካራ የፊልም ታሪኮችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ስላዳመጣችሁኝ አመሰግናለሁ። ሪካፕ ነኝ።